ሰላም እንዴት ናችሁ? በዩቲዩብ ቤተሰቦቼ ሰላም ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ አውቃለሁ። ያው ነገሮች አልተመቻቹልኝ ነበረ፣ ለዛ ነው። በጣም ይቅርታ። የምትጠብቁኝ እንዳላችሁ የምታበረታቱኝ እንዳላችሁ አውቃለሁ። በጣም አመሰግናለሁ ስለ ማበረታታችሁ። ዛሬ እንግዲህ የመጣሁት በአዲስ ቦታ ሆኜ ነው። እንግዲህ ያለሁበት ቦታ ትንሽ ከኢትዮጵያ ራቅ ይላል። ያው ወደ ካናዳ የሚባል ምድር መጥቻለሁ። እንግዲህ ከዚህ በኋላ ነው ዩቱብ የምለቅላችሁ። ሀሳብ አስተያየታችሁ አይለየኝ። ብዙ ወደ እናንተ ላደርስ የምወዳቸው ነገሮች አሉ። እነሱ እንዲወጡ እናንተ አበረታቱኝ። ያው አበረታቱኝ ማለት በጣም እንጃ ይባል አላውቅም፣ ግን በአብዛኛው እኔ እጠቀመዋለሁ እና እንደዛ ነው። ስለዚህ ዛሬ እንግዲህ ከመጣው 2 ሳምንት የሆነኛል። እዚህ ከልጄ ጋር ነው የመጣነው። ባለቤቴ እዚህ ነው የሚኖረው እና ተራርቀን ነበረ ፍቅር። አሁን ግን ያው ቅርብ ሆኛለሁ። በጣም ደስ ብሎናል። እኔም ልጄ እግዚአብሔር በዚህ ይመስገን እና አሁን ወደ እናንተ የመጣሁበት ምክንያት ዋነኛ ምክንያት በእውነት ዩቱብ ላይ መልቀቅ በጣም ናፍቆኝ ቆየው። ረጅም ጊዜ ሆነ ከለቀቅኩ፣ ወደ እናንተ ካቀረብኩ ቆየው። ምክንያቱም ነገሮች አልተመቻቹልኝም። ይቅርታ። ያሳለፍኳቸውን አንዳንድ ነገሮች አሳያችኋለሁ። ያው ድምጽ ባይኖረውም ያለ አይደለ ቪዲዮን አሳያችኋለሁ። ዛሬ ከመጣው እንግዲህ 2 ሳምንት ብያለሁ። ለሁለተኛ ጊዜ እስኖ አየሁ ማለት አልወጣውም፣ ግን በዚህ ቤት ውስጥ ሳይ በጣም ኃይለኛ ስሎ ነው። እስቲ ለእናንተ አሳያችኋለሁ። እና እንግዲህ እንደምታዩት ነው ሁኔታው፣ ይበርዳል። በቃ እኔ ግን ደስ ብሎኛል። ምክንያቱም አንድ ከምወደውና ከማፈቅረው ውድ ባሌ ጋር ከዚህ በኋላ ተራርቆ ኑሮ በቃ እንግዲህ መራራቅ እንዴት ከባድ እንደሆነ የሚያውቅ ያውቀዋል። እናንተ እንግዲህ የምታውቁ ካላችሁ በጣም ከባድ እንደሆነ ታውቃላችሁ። ልጅን ብቻ ማሳደግ ከባድ እንደሆነ ታውቃላችሁ። እና አሁን እግዚአብሔር ረድቶን አንድ ላይ ሆነናል። እርግጠኛ ነኝ የሰውን መልካም ነገር የሰውን ጥሩ ነገር የምትፈልጉ ሁሉ ደስ ይላችኋል። ስለኔ አውቃለሁ። የቅርብ ቤተሰቦቼ፣ ጓደኞቼ ደስ እንዳላችሁ አውቃለሁ። ሌሎቻችሁ እንዲሁ መልካም ሰዎች መልካም ደግሞ በያላችሁበት ሆናችሁ አላችሁ እና አሁን እኔ በጣም ደስ ብሎኛል። ደስታዬን ተካፈሉልኝ እና አንዳንዱን እንግዲህ አሳያችኋለሁ ብዬ ዛሬ እንደምመጣ አላወቅኩኝም። እንግዲህ ዛሬ በቃ ስለናፈቃችሁኝ ነው ብቅ ያልኩት። ሌላ ጊዜ በደንብ አሳያችኋለሁ እና እንደዛ ነው። እስቲ እናያለን። ያው ዛሬ ልለቅላችሁ ስል መጀመሪያ ላይ ሰላም እያልኩኝ ያለ ያቋረጥኩት ነው። ጀምሬ ያቋረጥኩኝ ማለት ነው። ይሄኛው ማለት ነው። ይሄ ደግሞ የልጄ ልደት እዚህ ከመጣን ነው 3 ዓመት የሞላው እና አክስቱ ልታከብርለት ተዘጋጅተን ብለን ልንሄድ እነሱ ቤት። ከዛ በፊት እስቲ እናንተ ጋር ልቅረብ ብዬ ቁጭ ብዬ የቪዲዮ እየቀረስኩ ነው እዚህ ጋር ማለት ነው። ብዙ እያወራው ነበረ። ዛሬ ልነግራችሁ የነገርኳችሁን ነው በአብዛኛው እዚህ ጋር የተናገርኩት ማለት ነው። እንግዲህ ዝም ብዬ ከምተወው የዛሬ ቪዲዮ ላይ ላስገባ ብዬ ነው እና ከዛ ልጄ ደግሞ ተነሳ። ተኝቶ ነበረ፣ ወዲያው ተነሳብኝ እና እንደገና ደግሞ አሁንም ሪከርድ ላደርግ ብዬ በቃ ምንም አልቻልኩም፣ አቋረጥኩኝ። ለዛ ነው። ምክንያቱም በጣም ጠፋው። ምንም እንትን አልተመቻቸልኝም። ለዛ ነው
አሁን እዚህ ጋር ቁጭ ብዬ እየነገርኳችሁ ነበረ። አሁን የነገርኳችሁን ማለት ነው። እና እስቲ ቆይ እዚህ ላይ አስገባላችኋለሁ ልደቱ ላይ ያለውን የኛ አክስቱ አክብራለት ነው የአባቱ እህት በደንብ አድርጋ አከበረችለት። በጣም ደስ የሚል ጊዜ ነበረ። እዛ ከመሄዳችን በፊት ነበረ እየቀረስኩ የነበረው እና እንደዛ ነው። እስቲ ንገሩኝ፣ አዲስ ቦታ ስትመጡ ምንድነው የሚሰማችሁ? ምንድነው ማድረግ ደስ የሚላችሁ? እኔ አሁን አዲስ ቦታ ያው ባሌ ስላለ ምንም አልመሰለኝም፣ ምንም አልደነገጥኩም። ግን በአብዛኛው ብዙ የማያውቁት ሰዎች እያሉ ሳይኖሩ ማለት ስደት ይሄዳሉ እና በስሜቱ በጣም ከባድ እንደሆነ አውቃለሁ። ኢቨን እንኳን አይደለም ከሀገር ቀርቶ እዛው ሀገራችን ሆነን ራሱ ከአንድ መስሪያ ቤት ሌላ መስሪያ ቤት አዲስ መስሪያ ቤት ስንገባ ያለው ነገር ይታወቃል። እና ምንድነው እንትኑ አሁን እኔ እዚህ የከበደኝ ምንድነው አንድ ነገር ቋንቋ ነው። ቋንቋ እኛ የምናውቅ ይመስለናል እንግሊዘኛ፣ ምክንያቱም ተናጋሪዎች ስላልሆነ ከሌላው ጋር እዛ በቃ አጋጣሚ ካገኘን ነው እንጂ የምንናገረው አንናገርም። መስማቱ ላይ ጎበዝ ልንሆን እንችላለን፣ ግን መናገሩ ላይ ኮሙኒኬት ማድረጉ ላይ በጣም ከባድ ነው። አንድ ቦታ ስትመጡ አሁን ለምሳሌ የሆነ ነገር ላስረዳ ቢሮ ሄጄ ላስረዳ የፈለኩትና የምናገረው አንድ አይደለም። የማስበው በአማርኛ ነው፣ እውነቴን ነው። እና እሱን እስከምተረጉም ድረስ የሆነ ጋፕ አለ። እውነት ያስቃቸዋል። እና ራሴን ያየሁት እዚህ ምንድነው በቃ ማወቅ እንዳለብኝ እንግሊዘኛም ቋንቋ በደንብ መማር እንዳለብኝ ያየሁበት ነው፣ እውነት ለማውራት ማለት ነው። እና ከባድ ነው አንዳንዴ ስናስበው። አሁን ሌላ ሰው አንቺ ጎበዝ ነሽ ወይ አንተ ጎበዝ ነህ ልንባል እንችላለን። ግን በቦታው ላይ ስንሆን በአብዛኛው እንደ እዚህ አይነት ማለት እንግሊዘኛ ቋንቋ የሚነገርበት ሀገር ስንሄድ በጣም ከባድ ነው። እዚህ ጋር ከልጄ ጋር መኪና ውስጥ ሆነን ልጄ እያንቀላፋ ነው፣ አያችሁት? እኔ ደግሞ ያመነዥጋል ማስቲካ እና ደግሞ አንድ እንቅልፍ ነው የተዛባብን። በጣም ልዩነት አለው ሰዓቱ ከኛ ጋር። አሁን እኔ ያለሁበት ፕሮቪንስ 9 ሰዓት ልዩነት ነው ከኢትዮጵያ እና በጣም ነው እንቅልፍ የሚዛባው። እኔ እንዲያውም በጣም ስትራግል እያረኩ ቀንማ አልተኛም፣ እስቲ መልመድ አለብኝ እያልኩ። ልጄ ግን አያችሁ በጣም ኤቭሪዌር 24 ሰዓት ነበረ የሚተኛው እና በጣም ከባድ ነበረ የእንቅልፍ ድካሙ። በስማም ደግሞ ቆይታው እዛ አየር ላይ ያለው ቆይታ በጣም ብዙ ነው እና ግን ዞሮ እግዚአብሔር ይመስገን በሰላም ገብተን ያው እንግዲህ ደስ ብሎናል። ያው እዚህ ጋር እየቀረስኩ ነው። ምንድነው ታመነዥገች ልጅ? ያው ዳዲና ቤቢ አብረው ደስ አይሉ። እኔን እኮ በቃ እንትን አለኝ፣ ጣል አደረገኝ። በቃ ሰለቸውት መሰለኝ ሁሌ። ያው በረዶ ላይ እየተራመደ በረዶ የለም እየዘነበ አይደለም፣ ግን ያ እንደዛ ይቆያል። እንደዛ ሆኖ በረዶ ዳር ላይ ሆኖ ነጭ ሆኖ ብዙ ጊዜ ይቆያል። እዚህ ጋር ብቻችን ነን። ባሌ ስራ ነበረ። ዝም ብለን ወጣ ብለን ፊት ለፊት ይሄ ባግ የግድ ነው ትይዛላችሁ። እቃም ስትገዙ ምን ስትሉ የግድ ያስፈልጋል። እንዲህ ሁሌ ይዤ ነው የምወጣው። የሚገርማችሁ ነገር እና ለልጄ ማለብሰውም ልብሶች ውስጥ ይዛለው ምናምን እንደዛ ነገር ነው። እዚህ ጋር ደግሞ ወርጃ አተያዥ ካልሄድኩ በቃ ብቻዬን ሄዳለሁ እያለ እኮ ነው የሚታገለኝ። ይቆማል፣ ይይዘው ስል ይቆማል። እሺ እደግልኝ የኔ ቆንጆ አያምርም? እስቲ እደግ በሉት፣ ባርኩት። ሊያመልጠኝ እኮ ነው። ወደኋላ እኮ ተመልሶ ነው እንዳልይዘው፣ ወደዚህ እኮ ነው የምንሄደው።
እና እንደዛ ነው። ቋንቋ ላይ ትንሽ ችግር አለ፣ አለመግባባት። ደግሞ አንድ ሀገር ሲመጣ ኢንፎርሜሽን አለማወቅ። አሁን ለምሳሌ አዲስ የመጣ ሰው ምን ማድረግ እንዳለበት ምናምን ብዙ ሰው አያውቅም። መቶ ቁጭ ነው የሚለው፣ ግን ብዙ ነገሮች ይደረጋሉ እና እንደዛ ነው። እዚህ ጋር የሆነ ሰፈራችን ፊት ለፊት ነው እና እዛ ሄደን ነው እና በጣም ደስ ይላል። እኔ እንጃ ወድጄዋለሁ። እዚህ ጋር ፎቶ መስሎኝ እኮ ነው ፎቶ ላነሳ ብዬ እንትን እላለሁ እና እንደዚህ ነው። አየሩ ንፋስ ሲሆን ነው በጣም የሚበርደው። ንፋስ ካለ ኧረ በስመ አብ ጆሮአችሁ ሁላ ያደርቃል። ጆሮ እጅ ምናምን ተበጥሶ ነው የሚሄድ የሚመስለው። እንደዛ ነው። በእንደዚህ አይነት ሁኔታ ነበርን ያለ ነው እስካሁን። እንግዲህ አዲስ ህይወት ልንጀምር ነው እዚህ ሀገር። ያው ይቀበልሽ ሀገሩ፣ ይቀበልሽ በሉኝ፣ ይቀበላችሁ በሉ። እዚህ ደግሞ አለ እንደዚህ ላይብረሪ ነገር አለ። ደስ ይላል። ትልቅ ላይብረሪ ነው። ትልቅ ሰዎችም ቁጭ ብለው የሚያነቡበት፣ የህፃናትን ተረት ያለበት፣ መጫወቻ ያለበት ቦታ ነው። እዚህ ከሰፈራችን ፊት ለፊት ነው እና ይዤው ወጥቼ እንዳይደብረን እየተጫወተ ነው። እዚህ ላይ የሰው ልጅ አልቀርጽም ብዬ ነው እንጂ እንዴ ባቡሩን ይዞ እንዴ በቃ የኔ ነው እያለ አስቸገረ ቢኒ እና እንደዛ ነው። ጥሩ ጊዜ ነበረ እዚህ ያሳለፍነው። አሪፍ ነው እና ብዙ ጊዜ የቆያችሁ ሰዎች እስቲ ኢንፎርሜሽን ነገሩኝ። በጣም የሚያስፈልግ ነገር ምንድነው? አዲስ ለመጣ ሰው ምንድነው የሚያስፈልገው የሚለውን ነገር በቃ ዝም ብለን ነው የምንራመደው። ያ በአንድ ቀን ነው ይሄንን ሁሉ የቀረስኩት ከልጄ ጋር አብረን ወተን ማለት ነው። አንድ አይነት ነው እንትኑ። እዚህ ጋር ደግሞ ከመጣን ከሆነ ቀን በሁለተኛው ቀን ነው በሶስተኛው ቀን ማክዶናልድ ሄደን እየበላን ነው። ማክዶናልድ ግን ለመጀመሪያ ጊዜ ነው የቀመስኩት። እውነት ለማውራት ግን እኔ እንጃ ጣዕሙ እስቲ ንገሩኝ። ቆንጆ ነው? እኔ የኢትዮጵያ በርገር እንትን ይልብኛል። ጥሩ ሆነብኝ። እኔ እንጃ አላወኩም። ብቻ የሁሉም ቴስት ይለያያል። አላወኩም። እኔ እንጃ እንደተወራለት ለኔ አይደለም። ቅርታ። ይሄ እንግዲህ እንትን ውስጥ ፕሌን ውስጥ ሆነን እየቀረስኩ ነው ከቶሮንቶ ወዳለውበት እስከምንመጣ ማለት ነው ያለ ነው። በጣም ነው የሚያስፈራው ብታይ። የምትፈሩት ግን ቆይ በፕሌን ስትሄዱ ሲነሳ ነው ሲወርድ? እኔ በጣም የምፈራው ሲወርድ ነው። ሲወርድ ያለው ነገር ኧረ በስመ አብ በጣም ነው የሚያስፈራው። ሲወጣ እንትን ሲላል ይሻላል፣ ሲነሳ ይሻላል። እና እንደዛ ነው ያለው ነገር፣ እንደዛ ነው። እዚህ ሀገር የትም ሀገር ስትሄዱ ያው መረጃ የሚባል ነገር ያው ሁሉም ላይጠቅም ይችላል። ሁሉም ትክክል የሆነ መረጃ ላይናገር ይችላል። ግን መረጃ ሁሉ አይናቅም፣ ጥሩ ነው። መረጃን ይዞ ወይ የሚጠቅመውን አይቶ ተግባራዊ ማድረግ ቆንጆ ነው። አሁን በአብዛኛው አለ አይደለ እዚህ ከተመጣ በኋላ ኢንፎርሜሽን በማጣት ብዙ ነገር ሚስ ይደረጋልና ኢንፎርሜሽንን አለመናቅ
ተቀብሎ ማድረግ ማለት ነው። የማናውቀውን ነገር ሲነግሩን አለመናቅ፣ በቃ ትክክል ነው ብለን ወስደን አረጋግጠን ተግባራዊ ማድረግ ጥሩ ነው ብዬ ነው የማምነው። ቀድሞ የመጣ ደግሞ እዚህ የተሻለ ነው፣ ከኛ የተሻለ ነገር ስለሚያውቅ እነሱ የሄዱበትን ስህተት መንገድ እኛ እንዳንሄድ ይነግሩናል። ቀና የሆኑ ሰዎች አሉ እና የሚነግሩን ነገር ሁሉ ቀላል አይደለም። እንደ መረጃ መጠቀሙ ጥሩ ነው ብዬ ነው የማምነው። እንደዛ ነው እኔ እስካሁን ካየሁት እንደዛ ነው እና ጥሩ ነው እንግዲህ መልካም ነው። በጣም የከበደኝ ነገር ደግሞ እንትን ነው ስላችሁ ምግብ እኔ በተለይ የለመድኩት እንጀራ በወጥ፣ በማንኛውም ወጥ ሊሆን ይችላል እንጀራ ነው በቃ። ምናልባት ቁርስ ሊሆን ይችላል እንጀራ ማልበላው፣ በተረፈ ምሳ እራት እንጀራ ነው የምበላው። ኢቨን እንጀራ ያልበላሁበት ቀን ምንድነው ሚስ ያደረኩት ማለት የሆነ ግራ ይገባኛል። ዛሬ አልኖርኩም እንዴ እላለሁ እንዳስቁብኝ። እና እዚህ ደግሞ እንጀራ የለም እኔ ያለሁበት፣ እኔ ስለማልጋግር ማለት ነው። በእርግጥ እኔ እድለኛ ነኝ። የባሌ እህት አለች እዚህ፣ እሷ እየሰጠችኝ ነው። ያም ሆነ ይህ ግን ያው በየቀኑ እየበላው አይደለም ያለሁት። ድርቆሽ ደግሞ እንደ እንትን አይሆንማ፣ እንደ እንጀራው እንጃ ይሆናል ብዬ ታስብ። እስቲ እንግዲህ ለምደዋለሁ። ደግሞ ያቆምኩትን እንዳለ ነገር እዚህ ለማቆም አልቻልኩም። ምክንያቱም ምንም አማራጭ የለኝም። ያገኘሁትን ነው እዚህ የምበላው። ሩዝም ፓስታም ምንም ዳቦም ይበላል እዚህ እና ተመልሼ ያው ጌን እንዳላረግ እያልኩኝ በጣም እንትን እያልኩ የተጠነቀቅኩ ነው። እና እንደዛ ነው። ምን ትመክሩኛላችሁ? እንጀራው ልጋግር ወደሽ ነው እንትሉኝ? ግድ ነው እኮ መጋገር አለብኝ አይደል? እና ደስ የሚለው ልጄ ምንም አልመሰለውም። ድሮም ሲጀመር እንጀራ ይወዳል። ትኩስ እንጀራ በተለይ በጣም ይወዳል። ደረቁን ሁላ ይበላል ትኩስ ሲሆን ማለት ነው። አሁን እዚህ በቃ የሰጠሁትን መብላት ጀምሯል። መጀመሪያ አካባቢ ግን አልተስማማውም ነበረ በጣም። ወይ ዛ መንገዱ ይሆን አላቅም፣ አየር ላይ ቆይታ ይሆን በጣም አመመው፣ ያስታውክ ነበር። ምን ይል ነበረ ብታይ። ከዛ 3 ቀን እንደዛ ከእንትን ካለ በኋላ ተስተካከለ፣ አመጋገቡ ምንም ተስተካከለ ማለት ነው። እኔ ግን ሰው ሁሉ እያለ ምንም ሳያምሽ ምንም እንትን ሳይልሽ ምናምን እያሉ ረጅም ጉዞ በኋላ እንዴት ነው እናንተ ልምድ ያላችሁ ሰዎች አመጋገባችሁ ወይም ደግሞ አላ የተዛባ ነገር አለ? የኔ ኖርማል ነው። እንቅልፍ ነበረ የሚያስቸግረኝ። ምን ሆኜ ነው በቀን እንቅልፍ የሚመጣው እላለሁ። ለካ ሌሊት ነው በእኛ እዚህ ቀን ሲሆን ኢትዮጵያ ሌሊት ነው። ለዛ ነው ለካ ያንን ሰዓት እያሰበ አይምሮዬ ወደ እንቅልፍ ያደላ ነበረ። እንደዛ ነው። ይሄ እንግዲህ ገና ልንነሳ ከቶሮንቶ ብዙ ሰዓት ቆየ። እንደዚህ እንትን እያለ ማለት ነው። እየሄደኩ ነው፣ እየሄደ አየር ላይ አይደለም ግን እንደዚህ ቆየ በጣም እንደዚህ ነውና ብቻ እስከ ተወሰነ ጊዜ ማለት እዚህ መምጣቴን ራሱ እየረሳሁት ኢትዮጵያ ያለው እየመሰለኝ እየረሳሁት በመሀል እንደ እዚህ ነኝ እንደ ይላል እና እንደሱ አጋጥሞኛል። እና እንደዛ ነው እንግዲህ
ያው ልጄ ተኝቷል እኮ ቀበቶን አድርጎ ለጥ ብሏል ፍሬም ውስጥ ሰውዬው ሲያይ እንትን አልኩት። ምንድን ነው እሱ? አሁን ተነሳ ይነሳ አያችሁ ጋጋ ሲል ይሄ ቶሮንቶ ነው የሄድኩበት ማለት ነው። ቶሮንቶ ላይ ለ9 ሰዓት ከ35 ደቂቃ ነው የቆየሁት እዛ። በዛ ላይ ዲሌ ያረ ማለት እንትን አለ በጣም ቆየ። ከኖርማሉ ሰዓት 1 ሰዓት ከምናምን እንደገና ቆየ እንትኑ ማለት ነው። በጣም ከባድ ነበረ ከልጅ ጋር። በዛ ላይ የያዝኩት እቃ እዛ ነው የወረደብኝ ቶሮንቶ ማለት ነው። ቀጥታ አይደለም። አቤት ፍተሻ እንዳይመስላችሁ በስማ በጣም ከባድ ነው ደግሞ ማለት ነው። አያዝብኝም ብዬ ማለት ገቢ አይቻልም እና 1 ኪሎ ዝም ብዬ ይዤ ነበረ ለልጄ ስለሚወድ ዱላ ምናምን እንደዛ አድርጌ ተያዘብኝ። አገርማችሁ ተጣለ ማስጠንቀቂያ ምናምን እና እንደዚህ ነው። በጣም ረጅም ጊዜ ሆነኝ አይደለ? በጣም ረጅም ጊዜ ሆነኝ ከለቀኩኝ። ምክንያቱም በጣም ቢዚ ነበርኩ። ቢዚ ማለትም በቃ ወደዚህ ለመምጣት የተዘጋጀው ነበር። ከዛ በፊት ደግሞ ብዙ በቃ አላለ ሰዎች የሚያጋጥማቸው ብዙ ነገሮች አሉ። እሱ ትንሽ ውጣ ውረድ ምናምን ነበረ። ግን ያንን ሁሉ አሳልፎኝ ያው ዛሬ ወደ እናንተ ልቀርብ እግዚአብሔር ረድቶኛል። እናንተም እግዚአብሔርን አመስግኑልኝ። የምር በጣም ደስ ብሎኛል። እውነቴን ነው የምላችሁ፣ በጣም ነው ደስ ያለኝ። በቃ በጭንቅ ያለ ሰው እውነት በጭንቅ ያለ ሰው የነገሩ አልቀርብ ያለበት ሰው አሁን ልክ እንደኔ እርፍ የሚል ነገሮቹ በእጆቹ የሚገቡበት ይሁንላችሁ። በእንደዚህ አይነት ሁኔታ ያላችሁ ያው እኔ ግልጽ አድርጌ ለመናገር እንዲህ ነው ለማለት ትንሽ ቢከብደኝም ግን በጣም በብዙ ውጣ ውረድ ውስጥ ነበርኩ እውነት ለማውራት እና ያንን አልፌ ይኸው እግዚአብሔር ለዚህ እናንተ ፊት እንድቀርብ ስለረዳ እግዚአብሔርን አመሰግነዋለሁ። እናንተም እንግዲህ ከዚህ በኋላ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ፣ አበረታቱ። እሺ ተባረኩልኝ። ወዳችኋለሁ።